የፒያሳ ልጅ ጸሐፊው ፍቅሩ ኪዳኔ ነው። ጥንት ልጆች ሆነን በአገራችን ባህል መሠረት የሚከበሩትን በዓሎች በሙሉ በደንብ እናከብር ነበር። ዋናው የወንዶች ልጆች በዓል በነሐሴ ወር የሚከበረው ቡሄ ነው። ለቡሄ ሳምንት ሲቀረው እያንዳንዳችን ጅራፍ ገምደን ስናጮህ እንውላለን እንጂ አንጋረፍም። በቅርብ የሚተዋወቁ የሰፈር ልጆች የራሳቸውን ቡድን አቋቁመው በቡሄ ማግስት ፀሐይ ሲጠልቅ ጀምረው ዱላቸውን ይዘው እየጨፈሩ ወደ ቤተሰብ ዘንድ እየሄዱ የቡሄ ዳቦና ፍራንክ በመሰብሰብ ያገኙትን ሁሉ ያለ ጭቅጭቅ ይካፈላሉ። የእኛ ሕዝብ ደግነቱንና ቸርነቱን የሚገልጸው በብዙ መንገድ በመሆኑ በድሃም ሆነ በሀብታም ቤት ልጆች ኖሩ አልኖሩ እናቶች የቡሄ ዳቦን መጋገር እንደ ግዴታ በመውሰድ ወጣቱን ያስደስታሉ። የሚሰበሰበው ዳቦ ስለሚበዛ ለተቸገረ ማካፈል የተለመደ ነው። የቡሄ ጭፈራና ዘፈኖች ሆያ ሆዬና አሲዬ ቤሌማ ወግና ሥርዓት አላቸው። ሆያ ሆዬ ጉዴ ጨዋታ ነው ልማዴ በማለት እውነት መናገር ነው። የሴቶች ልጆች በዓል ደግሞ ከእንቁጣጣሽ በዓል ጋር የተያያዘ ነው። ከሜዳ የሚቀጥፉትን አደይ አበባ ይዘው እየዘፈኑ አበባ መስጠት ገንዘብ ያስገኛል። ወንዶቹም የተለያዩ የአበባ ስዕሎችን በቀለም በመሳል ለቅርብ ቤተሰብና ለዘመዶቻቸው በማበርከት ሳንቲም ያጠራቅማሉ። ለመጀመሪያ ጊዜ ሸራ ጫማ የገዛሁት በእንቁጣጣሽ ባገኘሁት ብር ነው። ፒያሳ የነበረው አሁን የፈረሰው ኪንግ ጆርጅ ቡና ቤት ገብቼ ኬክና ረንቻታ ገዝቼ የቀመስኩት በዚያን ወቅት መሆኑን አውቃለሁ። በመስቀል በዓል ሁሉም ችቦውን አዘጋጅቶ ወይም ገዝቶ እያንዳንዱ ሰው በአጥር ግቢው ውስጥ ከማቀጣጠሉ በፊት በየሰፈሩ ልክ እንደ ቡሄ ይጨፈራል። ያኔ ጉለሌ ጫካ ስለነበረው የአበባ ዱላ፣ ጅራፍና ችቦ ችግር አልነበረም። ገናን ሁሉም ከቤተሰቡ ጋር የሚያከብር ሲሆን በጥምቀት ሁላችንም የሰፈራችንን ታቦት ዮሐንስን ተከትለን ወደ ጃንሆይ ሜዳ በመሄድ ብርድ እየፈደፈደን እናድራለን። በዚያን ጊዜ ሰዓት እላፊ ስለነበረ ከእኩለ ሌሊት በኋላ መነቃነቅ አይቻልም። ከቤታችን ውጭ ማደር ነጻነት የምናገኘው በጥምቀት በዓል ምክንያት ነው። በየሰፈራችን ከሚገኘው አረብ ሱቅ ዕቃ ለመግዛት ስንላክ አረቡ ምራቂ ብሎ ከሚሰጠን ብትን ስኳር በስተቀር ከረሜላ፣ ሸንኮራ አገዳ፣ ቴምር፣ ስኳር ድንች፣ ጉልባን፣ ተልባና አድርጎ እንደ ልብ የምናገኘው በበዓላት ወቅት ነው። በፋሲካ ትላልቆቹ ስለሚጾሙ እኛም በግድ እንጾማለን። አዲስ አበባ እስከዚህም ሰፊ ስላልነበረች በተለይ ጉለሌ ማታ ማታ በጅብ ትከበባለች። ኤሌክትሪክ ከቤት ውጭ መንገድ ላይ ስለሌለና ብዙዎቹ በኩራዝ በሻማና በማሾ የሚጠቀሙበት ወቅት ስለነበረ ሲጨልም ልጆች እንዳይወጡ ማስፈራሪያው ጅብ እንዳይበላ የሚል ነው። እውነትም ጅቦቹ ሲያንባርቁ ነበር የሚያድሩት። በጾም ወራት የሚቆረጥሙት አጥንት ስለማያገኙ ጅቦቹም ልክ እንደኛ ሳይበሳጩ አልቀሩ። ጅቦቹም በቅርብ ያየሁትና አጥንት በእጄ የሰጠኋቸው ሐረር ሄጄ ከሚቀልባቸው ሰውዬ ጋር ነው። ጾም ሲፈታ የሰፈሩ ሰው ብር እያዋጣ ሰንጋ ገዝቶ ቅርጫ ሲከፋፈል ማየቱ ደስ ይላል። አሁን የሚገርመኝ ከእኔ ጋር ሲኮንኑ ኖረው ሁዳዴን እንኳን ይጾሙ ያልነበሩት ጓደኞቼ ገና፣ ሰኔ፣ ፍስለታ፣ ጋድና ነነዌን ጭምር ጿሚዎች ሆነዋል። ወይ ጉድ! የእኛ ማኅበራዊ ኑሮ የሚያስደንቅ ነው። በየሰፈሩ በነፃ አዋላጅ፣ መድኃኒት ቀማሚ፣ የበሬና የበግ ቆዳ ገፋፊ፣ ለድግስና ለለቅሶ አገልግሎት ሰጪ፣ በየወሩ ጠበል ጠሪ፣ የታመመን ጠያቂ፣ የሞተን ቀባሪ፣ ዕቃ አዋሽና መላሽ ሞልቷል። ቤተሰቤ ለገብርኤል ስለሚደግስ ምን ያህል መቀራረብ፣ መፈቃቀርና መደጋገፍ እንዳለ ለማየት ችያለሁ። ለፋሲካ ወደ ቤተ ክርስቲያን መሄድ የተለመደ ነው። ትላልቆቹ የነፍስ አባታቸውን ፈልገው ኃጢአታቸውን ከተናዘዙ በኋላ ስንት መስገድ እንዳለባቸው ሲነገራቸው፣ እኛ ደግሞ ተሰባስበን አንዱ የሌላውን ኃጢአት እያጋለጠ ስግደቱን ወደ ስፖርት ቀይረን ስንሰግድ ውለን እንገባለን። እግዚአብሔርም አልተቆጣንም። በቀን በተወሰነ ሰዓት ብቻ ዜና በሚያስተላልፈው ሬዲዮ ጣቢያችን ለፋሲካ ምሽት ግን የዋሽንት የማሲንቆና የበገና ሙዚቃ ዜማ ያሰማል። እስካሁን የማስታውሰው ግጥም
ሆዴ ሁን ዋሻ ሆዴ ሁን ዋሻ የለኝምና መሸሻ የሚለውን ነው። በእኛ ዘመን ልጆች ከአባትና እናታቸው ጋር ወይም ከትልልቆቹ ሰዎች ጋር አብረው መብላት ክልክል ስለነበር ቅልጥሙና የዶሮ ቆዳ ለኛ አይደርሰንም። እኔ ልጄን ሳሳድግ ጥሩውን ብልት እየመረጥኩ ስሰጠውና የፈለገውን ብስኩት ጀላቲና ፉርኖ ገዝቼ ሳበላው እድለኛ መሆኑን የሚያውቅ አይመስለኝም። የዶሮ ዳቦ የሚደፋው ለፋሲካ ስለነበር እድል ያጋጠመው እንቁላል ያገኛል። ሌሊት ተነስተን ለማንፈስክ ጧት ስንነሳ ፍትፍታችንን ግጥም አድርገን መብላት ነው። እኔ ከዶሮ ወጥ ይልቅ የሥጋ ወጥ የሚመርጠው በእንጀራ የሚጠቀለል የተከተፈ ሥጋ ስለሚገኝበት ነው። በዚያ በልጅነት ዕድሜ ቤተሰቦቻችን ናቸው ግብረ ገብን፣ ጨዋነትን፣ ታዛዥነትንና ሰው አክባሪነትን ያስተማሩን። ለኑሮ አስፈላጊ የሆኑትን ጸባይና ልምድ ያወረሱን። የሰፈሩን ሰው በሙሉ ስለምናቅ እማማ፣ እትዬ፣ አባባ እና ጋሽገሌ እያልን በአክብሮት እንጠራቸዋለን። አንገትን ዝቅ አድርጎ ሰላምታ መስጠት፣ ታላቅና ሽማግሌ ማክበር የዘመናችን ወግ ነው። ለምሳሌ በሰፈር ውስጥ ለሰርግ ወይም ለለቅሶ ድንኳን ሲተከል መርዳት፣ ወንበር መሸከም፣ መላላክ ማለትም ነፃ አገልግሎት መስጠት የጀመርነው ያኔ ነው። ሁሉም ደግ ስለነበር ንፍሮ፣ ቆሎና ሽምብራ በገፍ ይሰጠናል። ያኔ ድሃም ሆነ ጌታ ተከባብሮ ተረዳርቶ ዕቁብና ዕድር አብሮ ጠጥቶ የሚኖርበት ዘመን መሆኑን አስታውሳለሁ። ወደ መርካቶ ኢንዲጂኖ የአገሩ ተወላጅ ማለት ነው አልፎ አልፎ ከእናቴ ጋር የሚሄደው ልብስ ለማሰፋት ወይም የምትገዛውን ዕቃ ለመሸከም ነው። ያኔ እዚያው ካኪ ጨርቅ ገዝቶ ተለክቶ ልሙጥ ወይም ሳሪያን ኮት ከነኪሶቹና ቁምጣ ወይም ቦላሌ ሱሪ ማሰፋት ጌትነት ነው። ጫማም ተለክቶ ነበር የሚሰፋው። አባቴ ግን ሰማያዊ ሸሚዞቹንና ሱፍ ልብሱን የሚያሰፋው ከረቫትና ባርኔጣ የሚገዛው ከአርመኖች ሱቅ ነው። የአገራችን ባህል መታወቂያችን፣ መመኪያችንና መኩሪያችን ነው። ወደ ውጭ የተሰደድነውም አሰባስቦ ያኖረናል። ከንግሥተ ሳባ ዘመን አንስቶ የኦርቶዶክስና ሌሎቹን ሃይማኖቶች አክብረን ዘመን አቆጣጠራችንን ሳንቀይር የራሳችንን ፊደልና ቋንቋ እንዲሁም እንደ ላቲን ተመሳሳይ ግዕዝ አስፋፍተን የራሳችንን ልብስና በርኖስ ነድፈን ልዩ ልዩ አይነት ምግቦች አዘጋጅተን መኖሩ ያኮራናል፣ ያስከብረናል። የስዕል አሳሳላችን ልዩ ልዩ ዘፈኖችንና ጭፈራዎች፣ ጋሻና ጦሩ፣ ባርጩማው፣ ድስትና ምጣዱ፣ እንስራው፣ ስልቻውና መስወቡ መታወቂያችን ነው። ሁሉም ዘር ተቀላቅሎ ቤት ያፈራውን ተከፋፍሎ በፍቅር መኖር ጸጋ ነው። በረዥም ዘመን ነጻነቷ የምትኮራ አረንጓዴ፣ ቢጫና ቀይ የሰንደቅ ዓላማ የምታውለበልብ አገራችን ኢትዮጵያ ነች። ከዓመታት በኋላ የአስተሳሰብ፣ የአኗኗር፣ የጉርብትና፣ የማኅበራዊ ኑሮ ቁርኝት ተለውጦ ማሾክሾክ ተስፋፍቶ የዘር ልዩነት ተከስቶ እርስ በርስ መፋጀት፣ መገዳደል፣ መናቆር፣ መቀያየም ስር ሰዶ ውቃቢ ቢርቀንም ታሪካችንን ለማንኳሰስ ቢሞከርም ባህላችን ከዘራ ሆና ታራምደናለች። አባትና እናቴ ዘመዶቼ ስለ ራሳቸው እድገት፣ ስለ አያቶቻችን፣ ስለ ቤተ ዘመዱ፣ ስለ አገራችን አብራርተው ስላልነገሩኝና ማስታወሻዎች ባለመተዋቸው ጥራዝ ነጠቅ ወሬ በመስማት ብቻ በመቅረቴ ይቆጨኛል። ብዙ ዘመዳሞች ተበታትነው ሳይተዋወቁ ሳይገናኙ እንዲኖሩ ሕይወት ፈርዳባቸዋለች። በአሁኑ ወቅት ዕድሜው 35 ዓመት የሆነው ሁሉ የእኛን ዘመን ኢትዮጵያን ስለማያውቃት ለማሰላሰል እንዲመቸውና እንደኔ እንዳይቆጨው ቤተ ዘመዶቹ እንዲረዱትና መጽሐፍ በማንበብ የአገራችን ባህልና ታሪክ ጠባቂ እንደሚሆኑ ተስፋ አደርጋለሁ። የፍቅሩ ኪዳኔ የፒያሳ ልጅ መጽሐፍ ይቀጥላል።